አይ እሱ እንኳን ለሴት የሚሆን ቦታ አይደለም ተባልኩኝ። ተነገጥኩኝ። እንዴት ለሴት የሚሆን ቦታ አይደለም? ምን ማለት ነው? አይ እንደው ሌላው መስሪያ ቤት ይፈለግልሻል እንጂ እሱ ለሴት አይሆንም። ይሄ ጊዜን ያጠፋኩት ትምህርት ቤት ሲሄድ ለዚህ ነው። ደግሞ ኒውዮርክ ሄጄ የተባበሩት መንግስታት መስራት ስችል ሀገሬን አገለግላለሁ ብዬ እዚህ ስለመጣ ነው እንደዚህ በግድ መግባት አለብኝ አልኩኝ። ለአንዲት ሀገር ብቁ ዲፕሎማቶች መኖር በዓለም አቀፍ መድረኮች ላላት ክብርና ተቀባይነት ሁነኛና ዋና ነገር ነው። ሙያውም በዓለም አቀፍ ደረጃ የሚያስጠራ በየትኛውም የዓለም ክፍል ተቀባይነትን የሚያጎናጽፍ ነው። ለዚህም ነው ዲፕሎማት ለመሆን ከመደበኛ ትምህርት በተጨማሪ ጥሩ የመግባባት ክህሎት፣ የፖለቲካ ስብዕናና ረዥም የስራ ልምድ የሚጠይቀው። በሀገራችን የዲፕሎማሲውን ዓለም የአፍሪካ አንድነት ድርጅት ከመቋቋሙ 1 ዓመት ቀደም ብለው ነበር የጀመሩት። አንጋፋና ቀደምት ናቸው። አምባሳደር ቆንጂት ስነ ጊዮርጊስ። በኋላም ህብረቱ ወደ አፍሪካ ህብረትነት ሲቀየር ይህ ነው የማይባል ሚናቸው እጅግ ከፍተኛ ነበር። ስለ ዓለም አቀፍ ግንኙነት በተለይም ስለ አፍሪካ ሀገራትና አፍሪካን በተመለከቱ ጉዳዮች ባካበቱት በቂ የታሪክ እውቀትና ልምድ የአፍሪካ ኢንሳይክሎፒዲያ የሚባል ቅጽል ስምም አትርፈዋል። ከ50 ዓመታት በላይ ሀገራቸው ኢትዮጵያን በዲፕሎማትነት አገልግለዋል። በተለያዩ የዓለማችን ክፍሎች አገራቸውን በመወከል በአምባሳደርነትም ሰርተዋል። በዓለም አቀፍ መድረኮችና አህጉራዊ ጉዳዮች ኢትዮጵያን በመወከል የአገራቸውን ጥቅም አስተጋብተዋል። ለብሔራዊ ጥቅምም ተሟግተዋል። ደፋር፣ ትጉህ፣ ቆራጥ፣ በመርህ የሚመሩ ነፃ፣ ግልጽ እና ብርቱ ሴት አምባሳደር ቆንጂት ስነ ጊዮርጊስ። ትውልዳቸው በምስራቋ የሀገራችን ክፍል ሀረር ቢሆንም ያደጉት ግን አዲስ አበባ ነው። የወንዶቹ ቁጥር በበዛበት ሰፊ ቤተሰብ ውስጥ ከወንድሞቻቸው ጋር ፈረስና ብስክሌት እየጋለቡ አደጉ። ለከፍተኛ ትምህርት ሲደርሱም በለንደን ዩኒቨርሲቲ ኮሌጅ የዓለም አቀፍ ግንኙነት ትምህርታቸውን ተከታተሉ። ያኔ ስለ ዓለም አቀፍ ተቋማት በሚያጠኑበት ወቅት ገና ስለተቋቋመው የተባበሩት መንግስታት ድርጅት አነበቡ። ድርጅቱ ስለ ሰው ልጆች ክብርና ሰላም የሚሰራ የወደፊት የዓለማችን እጣ ፈንታንም የሚወስን መሆኑን ሲያውቁ ትምህርታቸውን እንደጨረሱ ኒውዮርክ ሄደው ድርጅቱ ውስጥ ለመቀጠር እንደወሰኑ አንድ ጓደኛቸውን ያማክራሉ። የጓደኛቸው ምክር ግን ካሰቡት ውጭ ሆነባቸው። የተባበሩት መንግስታት ድርጅት ለመግባት ኒውዮርክ ድረስ ምን ወሰደሽ? ይልቅ ሀገርሽ ገብተሽ የውጭ ጉዳይ ሚኒስቴር መስሪያ ቤት ብትቀጠሪ ወደ ተባበሩት መንግስታት ድርጅት የመግባት እድል ስለሚኖርሽ ሀገርሽንም አገልግለሽ ያሰብሽው ቦታ ትደርሻለሽ። እሱን ሞክሪ እስቲ የሚል ምክር ከወዳጃቸው ያገኛሉ። ይህንን ሰምተው ወደ ሀገራቸው ሲመጡ ታዲያ የውጭ ጉዳይ ሚኒስቴር መቀጠር እንዳሰቡት ቀላል ነገር አልሆነላቸውም። መስከረም ወር 1955 ዓ.ም የውጭ ጉዳይ ሚኒስቴር ለመጀመሪያ ጊዜ የተቀጠሩበትን አጋጣሚ አንድ ወቅት እንዲህ ተናግረውት ነበር። በዛን ጊዜ ትምህርት ሚኒስቴር ነበረ የሚመድበው ከውጭ የሚመጡ ተማሪዎችን በየመስሪያ ቤቱ የሚመድበው ትምህርት ሚኒስቴር ስለነበረ ሄድኩኝና እንደዚህ ነው ውጭ ጉዳይ ሚኒስቴር ነው መግባት የምፈልገው። ያነበብኩት ኢንተርናሽናል ሪሌሽንስ ነው፣ ዲግሪ በሱ ነው አልኩኝ። አይ እሱ እንኳን ለሴት የሚሆን ቦታ አይደለም ተባልኩኝ። ተነገጥኩኝ። እንዴት ለሴት የሚሆን ቦታ አይደለም? ምን ማለት ነው? አይ እንደው ሌላው መስሪያ ቤት ይፈለግልሻል እንጂ እሱ ለሴት አይሆንም። ይሄ ጊዜን ያጠፋኩት ትምህርት ቤት ሲሄድ ለዚህ ነው። ደግሞ ኒውዮርክ ሄጄ የተባበሩት መንግስታት መስራት ስችል ሀገሬን አገለግላለሁ ብዬ እዚህ ስለመጣ ነው እንደዚህ በግድ መግባት አለብኝ አልኩኝ። አይ ግዴታ እንኳን የለም፣ አሁን መግባት አለብኝ። ወንድ የሚሰራውን እኔም እሰራለሁ። ከዛም ቢያሉ ከዛ በኋላ እንዴት ይሻለኛል? በጣም ተቸገርኩኝ እና ምን ወሰንኩኝ? በቃ በየቀኑ እየሄድኩኝ እዛ ደጅ እጠናለሁ አልኩኝ። በየቀኑ ትምህርት ሚኒስቴር ሄዳለሁኝ። ሰውየው ደጃፍ ላይ ቁጭ እላለሁ፣ እጠብቃለሁ። ሲመጣ ያየኛል፣ ብሎኝ ይሄዳል። እንዲሁ ስልስል አንድ ቀን ስልችት አለው ከል ያለና እቺ ልጅ እኮ አለቀቀችንም ጻፍላት ትግባ ውጭ ጉዳይ ብሏለኝ። በቃ እንደዚህ ነው የገባሁት። እንዲህ በደጅ ጥናት የገቡበት የውጭ ጉዳይ ሚኒስቴር የተመደቡበት ክፍል በአጋጣሚ የተመኙትና የሚወዱት የተባበሩት መንግስታት ድርጅት ክፍል ነበር። በጸሐፊነት ሲያገለግሉ ቆይተው የተባበሩት መንግስታት ቋሚ የኢትዮጵያ ልዑክ ሁለተኛ ጸሐፊ ሆነው ወደ ኒውዮርክ ሲሄዱ ከ3 ዓመታት በላይ አልፈጀባቸውም። ቀጥለውም ጸረ ቅኝ ግዛት ኮሚቴ ውስጥ ለ5 ዓመታት ሲሰሩ ቆዩ። ከዚያ በኋላ ነበር አምባሳደር ቆንጂት ስነ ጊዮርጊስ በተባበሩት መንግስታት አሰራር ተስፋ ቆረጥኩ የሚሉት። ያነበቡት ከውጭ ሆነው የሰሙትና ውስጥ ሆነው የሚሰራውን ሲያዩ ሲያነጻጽሩ ተለያየባቸው። ውሳኔዎች ሲዘገዩ የሚጠብቁትን ውጤት ሲያጡ ወደ ሀገራቸው ለመመለስ አመለከቱ። ከዚያ በኋላ ሀገራቸውን ባገለገሉባቸው 10 ዓመታት ውስጥ ወታደራዊው አገዛዝ ስልጣን ሲይዝ ዓለም አቀፍ ተቋማትና አጋር ያልሆኑ ሀገራትን በሚመለከተው ክፍል ውስጥ ሰሩ። በቀጣዮቹ 10 ዓመታት ደግሞ በጄኔቫ የተባበሩት ቢሮ ቋሚ የኢትዮጵያ ልዑክ ምክትል ቋሚ ተወካይ ሆነው አገልግለዋል። ከ28 ዓመታት የዲፕሎማሲ አገልግሎት በኋላ ነው በ1980ዎቹ የኦስትሪያ አምባሳደር ሆነው የተሾሙት። በቀጣይም በተከታታይ 8 የአምባሳደርነት ሹመቶችን ያገኙ ሲሆን በአጠቃላይ በ7 ሀገራት 3 ጊዜ ደግሞ በአፍሪካ ህብረት ቋሚ ተወካይ በመሆን ተመድበው አገራቸውን አገልግለዋል።
ስራቸውን በጣም ከመውደዳቸውና ከማክበራቸው በሙሉ አቅማቸው ከማገልገላቸው የተነሳ ለግል ህይወታቸውና ለቤተሰባቸው በቂ ጊዜ እንዳልሰጡም ይናገራሉ። የሚገባቸውን እድገት ለማግኘት በእጅጉ የተፋለሙና ከስራቸው ውጭ ያሉ ነገሮችን ሁሉ መስዋዕት ማድረጋቸውንም ያስታውሳሉ። እግዚአብሔር የተመሰገነ ይሁን። በስራዬ በቃ ትልቅ እውቅና አግኝቼ ብቃት አግኝቼ ተሾሜ ተሸልሜ እዚህ ደረስኩኝ። እሱ ባይሆን ኖሮ ግን በጣም ማዝን ሰው ነበርኩኝ ማለት ነው። ምክንያቱም እዛ ላይ ነው ሁሉንም ነገር ያደረኩት። ያለ የሌለኝን ነገር ሁሉ እዛ ነው የጨመርኩት። አይደክመኝም፣ አይርበኝም። ምንም እኔ ስራ ከጀመርኩ ስራ ካለ ሌላ ማስታወሰው ነገር የለኝም እና ይሄን ያህል መስዋዕትነት ከፍለህ ሳይሳካ ቢቀር በጣም ያሳዝን ነበረ። ግን እግዚአብሔር ቸር ነው፣ ሁሉንም አሳካልኝ። እሳቸው ምንም እንኳን ለሽልማት ባይሰሩም ስራቸው ወይም ባልደረቦቻቸው እንጂ ራሳቸው ስለ ራሳቸው ብዙም ባይናገሩም ለዚህ የረጅም ዓመታት ትጋታቸውና አገልግሎታቸው ለ39ኛው ዓመት የአገልግሎት ዘመናቸው የወቅቱ የውጭ ጉዳይ ሚኒስቴር ከነበሩት አቶ ስዩም መስፍን እጅ ከተቀበሉት ሜዳሊያ ጀምሮ ከተለያዩ ድርጅቶች ሀገር አቀፍና ዓለም አቀፍ እውቅናዎችን አግኝተዋል። የበጎ ሰው ሽልማትም ተሸላሚ ነበሩ። ለ50 ዓመታት የዲፕሎማትነት አገልግሎታቸውም የአዲስ አበባ ዩኒቨርሲቲ ሐምሌ 1 2008 ዓ.ም የክብር ዶክትሬት አበርክቶላቸዋል። በእስራኤል፣ በሜክሲኮ፣ በግብጽ እና በበርካታ አገራት ተዘዋውረው ኢትዮጵያን ወክለው ቆመዋል። የሀገራቸውን ድምጽ አሰምተዋል። አምባሳደር ቆንጅት በዚህ ሁሉ የስኬታማ የስራ ጊዜያቸው ሴቶች በመጀመሪያ ራሳቸውን ማስተማር፣ ቀጥሎ በመረጡት ስራ ተግተው መስራት እንደሚጠበቅባቸው በአንክሮ ይመክራሉ። በተለይ የሚሰሩትን መውደድ በጣም ወሳኝ ነገር ነው ይላሉ። የሚሰራውን የሚወድ ሰው በጣም ደስተኛና ስኬታማ መሆን ይችላል ሲሉ ካካበቱት የግማሽ ምዕተ ዓመት በላይ የስራ ልምዳቸውና የስኬት ጎዳናቸው ይመክራሉ። አንድ ሴት እንደሚመስለኝ የህልሟን ለማሳካት ኢላማዋን ለመምታት ከፈለገች ልዩ አይነት ጥረት ማድረግ ይጠበቅባታል። ልዩ አይነት ጥረት፣ ሌሊትና ቀን መስራት ያስፈልጋል። ቆምጫጫ መሆን ያስፈልጋል። ከወንዶች 2-3 መላቅ ያስፈልጋል። እኔ እንደሱ ሆኜ ነው ያደግኩት። ወደዚህም ወደዛ ማለት አይቻልም። እዚህ የሞክሬው ይሄን እናደርገዋል ይለቃጥ ብሎ በዛ ባለም ነው እዛ ላይ ለመድረስ በቃ በጥንካሬ መስራትና ትዕግስት፣ መስዋዕትነት ይጠይቃል።